ሰላም ጤና ይስጥልኝ ውድ ሪሚዲያል ተማሪዎች እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ቪዲዮአችን ደግሞ በሪሚዲያል ጥያቄ መተንላችኋል። ከዚህ በኋላ በዚህ ቻናል የሪሚዲያል ጥያቄዎችን ብቻ ነው የምንሰራቸው። ምክንያቱም ኮርሶቹ አብዛኞቹ እናንተ የተማራችኋቸው ኮርሶች ስለሆኑ የምንሰራው ጥያቄ ብቻ ነው። ጥያቄዎች ከየት ነው የምናገኛቸው? ከተለያየ ዩኒቨርሲቲ ያስላከናቸው በራሳችን እየሰራን ጥያቄዎችን እንለቅላችኋለን። እናንተ የዩቲዩብ ቻናል ጠቃሚ ሆኖ ካገኛችሁ ሳብስክራይብ፣ ላይክ እና ሼር ለጓደኞቻችሁ ማድረግ እንዳይረሳ። አሁን ወደ ቪዲዮ እንግባ። የመጀመሪያ ጥያቄ የኬሚስትሪ ጥያቄ ነው። ኬሚስትሪ እንግዲህ ከታች ነው የጀመርነው። ከታች ጀምረን ወደ ላይ ነው የምንሄደው፣ ዩኒቶቹን ማለት ነው። ከታች ጀምረን ወደ ላይ ነው የምንሄደው። የመጀመሪያው ጥያቄ what the fundamental basis for the vast number of organic compound ኦርጋኒክ ኮምፓውንድ እንግዲህ እንደምታውቁት በሚሊየን ነው ዓለም ላይ ያለውና በሚሊየን ዓለም ላይ እንዲበዛ ያደረገው ምን አይነት ፕሮፐርቲ ነው ወይስ ምንድነው የሚል ጥያቄ ነው። አንደኛ ምርጫ ኢንኦርጋኒክ ካታሊስት ይላል። ቢ ዩኒክ ቦንዲንግ ቢሄቪየር ኦፍ ኦክሲጅን፣ የዩኒክ ቦንዲንግ ቢሄቪየር ኦፍ ኦክሲጅን ነው እንደዚህ ያደረገው ይላል። ሲ ደግሞ the bonding versatility of carbon ወይም ካቲኔሽን የሚባል ፕሮፐርቲ ለካርበን መኖሩን ነው። ዲ ሃይ ሪአክቲቪቲ ዊዝ ዋተር፣ ከዋተር ጋር ሃይ ሪአክቲቪቲ መኖሩን ነው ይላል። የናንተን መልስ እንድታስቀምጡ የራሳችሁን መልስ እንድታስቀምጡ 3 ሰከንድ ሰተንላችኋል። ኦኬ ወደ መልሱ እንሂድ። መልሱ ሲ ነው፣ ካርበን ወይም ካቲኔሽን ፕሮፐርቲ መኖሩ ማለት ነው። ይህ ካቲኔሽን ፕሮፐርቲ የካርበን ማለት the carbon atom have a unique ability to bond covalently with other carbon atoms, forming long chains, branched chains, and a ring of various size. ለካርበን ማለት ነው። ካርበን ከተለያዩ ኦክሲጅን ማለት ኤሌመንቶች ጋር ቦንድ እንዲያደርግ የሚያደርግ ፕሮፐርቲ አለው። እስከ 4 ማክሲመም እስከ 4 ቦንድ ሊያደርግ ይችላል ካርበን ማለት ነው። ከአንድ ጀምሮ እስከ 4 ቦንድ ሊያደርግ ይችላል። this property is called catenation ይባላል። እነዚህ ካርበኖች ከአሰ ደብል ቦንድ አሰ ሲንግል ቦንድ እስከ ትሪፕል ቦንድ ከኤሌመንቶች ጋር ቦንድ ሊያደርጉ ይችላሉ። እነዚህ ኤሌመንቶች የትኞቹ ናቸው? ሃይድሮጂን፣ ኦክሲጂን፣ ናይትሮጂን እና ደግሞ ሃሎጂኖችም ጋር ቦንድ ሊያደርጉ ይችላሉ ማለት ነው። this property leads to the presence of a millions of organic compounds in the world. the answer is C ነው። ሁለተኛ ጥያቄ which of the following is not a primary type of classification for organic compound? ለኦርጋኒክ ኮምፓውንድ ክላሲፊኬሽን የመጀመሪያ ታይፕ ወይም ክራይቴሪያ ማይሆን የትኛውን ነው? ኤ ቤዝድ ኦን ካርበን ስኬሌተን ወይም አሳይክሊክ እና ሳይክሊክ ብለን፣ ቢ ቤዝድ ኦን ፋንክሽናል ግሩፕ፣ ሲ based on number of oxygen atom, D based on arrangement of carbon atom። 3 ሰከንድ ሰጥተንላችኋል። እንግዲህ ወደ መልሱ ሲ based on number of oxygen atom። ኦርጋኒክ ኮምፓውንዶች በስኬሌተን በፋንክሽናል ግሩፕ ሊሆን ይችላል እና በሌሎችም ሊከፋፈሉ ይችላሉ። ግን በኦርጋኒክ ኦክሲጅን ፕሬዘንስ ኦፍ ኦክሲጅን እና አብሰንስ ኦፍ ኦክሲጅን ላይ ወይም ነምበር ኦፍ ኦክሲጅን ላይ እንትልሉ አይችሉም። ነምበር ኦፍ ኦክሲጅን የሚለው ትክክለኛ መልስ አይደለም ማለት ነው። ለምንድን ነው ቢባል ኦርጋኒክ ኮምፓውንድ ፕራይመሪ ክላሲፋይድ የሚሆኑት በእነዚህ በሁለቱ ፕራይመሪሊ ማለት ነው፣ በሁለቱ ክላሲፋይ ይደረጋሉ። አንደኛ ካርበን ስኬሌተን ማይ ቢ ኦፕን ነው ወይስ ክሎዝድ ቼን ነው? ክሎዝድ ቼን ሲባል ይሄ ሳይክሊክ የሚባለው የእንትን ቤንዚን ሪንግ አሮማቲኮች ምናምን የሚገቡበት ነው። ሁለተኛ ደግሞ ቤዚስ ኦፍ ፋንክሽናል ግሩፕ ነው። the presence of function ለምሳሌ OH፣ COOH አሲድ የአልኮል ምናምን ደግሞ የኬቶን ምናምኖቹ አሉ። the presence of functional group የመጀመሪያቸው ነው። ይሄን ደግሞ ካርበን ስኬሌተን እንደዛ። ግን ነምበር ኦፍ ኦክሲጂን ላይ ዲፔንድ ነው፣ አይከፋፈሉም ኦርጋኒክ ኮምፓውንዶች ማለት ነው። ወደ ሶስተኛ ጥያቄ
a hydrocarbon that contains only single bond ወይም carbon to carbon single bond consist የሚያደርገው carbon a an alkene, b an alkyne, c an alkane, d an aromatic compound 1 2 3 ወደ መልስ እንሂድ። c an alkane ነው። አልኬን ካርበን ቱ ካርበን ሲንግል ቦንድ ኮንሲስት ያደርጋሉ። የሚጀምረው እነዚህ ሶስቱ አልካይን አልኪንና አልኬን ካርበን ቱ ካርበን ቦንድ ላይ ዲፔንድ ነው ክላስ የሚደረጉ ናቸው። አልኬን ሲንግል ቦንድ ነው፣ አልኪን ደብል ቦንድ እና አልካይን ደግሞ ትሪፕል ቦንድ ናቸው ማለት ነው። ሶ ይሄ የምታውቁት ጥያቄ ነው። ወደ አራተኛው ጥያቄ what is the correct IUPAC name for compound with 3 carbon atom and double bond between the first 2 carbons? 3 ካርበን አተም ነው ያለው ፋሚሊ ካርበን ፋሚሊ ይዘው 3 ካርበን አተም ነው። ግን ከመጀመሪያው ካርበን እና ከሁለተኛው ካርበን መካከል ምን አለ? ደብል ቦንድ አለ። ሶ ይሄኛው IUPAC ምንድነው ነው ባለው። ሶ ይሄን ለማድረግ መጀመሪያ ፒሪዮዲቲ የሚሰጠው ፋንክሽናል ግሩፕ ነው። ሶ ፋንክሽናል ግሩፕ ፕሪዮሪቲ የሚሰጠው ፋንክሽናል ግሩፖቹን ሰርች አድርጋችሁ ለመጀመሪያ ፒሪዮዲቲ የሚሰጠው ፋንክሽናል ግሩፕ የትኛው ነው የሚለውን ነገር ሰርች አድርጋችሁ ለምሳሌ 2 3 ፋንክሽናል ግሩፖች በአንድ ላይ የሚመጡ ከሆነ ለየትኛው ነው መጀመሪያ ፒሪዮዲቲ የሚሰጠው IUPAC ነም ስንጠቀም እሱን ነገር ሰርች አድርጋችሁ ሶ ኤክስፕሎር እንድታረጉ ነው። የዚህኛው መልስ የትኛው ሊሆን ይችላል የሚለውን ነገር ለማየት IUPAC ነም ስንሰጥ መጀመሪያ ቁጥር እንሰጣለን አይደል? 1 2 ምናምን ይያልን። ሶ አንደኛው ላይ ካርበን 1 ላይ የምንጀምረው ፋንክሽናል ግሩፕ ካለበት ነው። ሶ ከሌፍት ወደ ራይት ነው የምንጀምረው አይደል? አሁን ከሌፍት ወደ ራይት ነው ሲቀመጥ ካርበን 1 ካርበን 2 ካርበን 3 ይያለ። ሶ ካርበን 1 እና ካርበን 2 መካከል ደብል ቦንድ ካለ ካርበን 1 ላይ 1 ይሰጣል፣ ካርበን 2 ላይ 2 ይሰጣል። ሶ ካርበን 1 ላይ ነው ደብል ቦንድ ያለው። ሶ 1 ደብል ቦንድ ስላለ ምንድነው ፕሮፒን ነው። አንሰር ፕሮፒን ነው ማለት ነው። According to IUPAC rules for alkenes, the root name is based on the longest carbon chain containing the double bond 3 carbon propene pro. The suffix for the double bond is en, so propene indicates that 3 carbon alkenes ማለት ነው። The position of double bond is given by the number of its first carbon. So in the 3 carbon chain, if the double bond is between carbon 1 and carbon 2, the name can be propene or prop 1 in. So and carbon 1 ላይ double bond ካለ prop 1 in ነው። ወደ ሌላኛው ጥያቄ እንሂድ። አምስተኛ ጥያቄ which class of hydrocarbon is primarily used as starting material for plastic like polyethylene? ኦኬ የትኛው ሃይድሮካርበን ነው ፕራይመሪ ዩዝድ አስ ስታርቲንግ ማቴሪያል ፎር ፕላስቲክ ላይ ፖሊኢታይሊን? ለፖሊኢታይሊን ባለው ፕላስቲክ አስ ፕራይመሪ ስታርቲንግ ማቴሪያል የምንጠቀመው የትኛውን ሃይድሮካርበን ነው? ኤ አልኬንስ ኤግዛምፕል ሚቴን፣ ቢ አልኪንስ ኤግዛምፕል ኢቲን፣ ሲ አልካይንስ ኤግዛምፕል ኢታይን፣ ዲ አሮማቲክስ ኤግዛምፕል ቤንዚን። የራሳችሁን መልስ ማስቀመጥ እንዳረሱ። አንሰር አልኪንስ ነው ወይም ኢቲን ነው። አልኪንስ ፓርቲኩላርሊ ኢቲን C2 እና H2 are the crucial raw material for polymer industrial due to their addition polymerization reactivity. እነዚህ አልኪኖች አዲሽናል ፖሊመራይዜሽን ሪአክቲቪቲን ያመጣሉ ማለት ትልቅ የመሆን እንትን አላቸው። ፖሊመራይዜሽን ማለት በጣም ቫስት የመሆን ለምሳሌ አንዱን እንትን ያለ አታች የሆነ በጣም ትልቅ የመሆን ሪአክቲቪቲ ቴንደንሲ ያላቸውና alkenes on the carbon double bond can open up and link together thousands of molecules to form long chain called polymers. እነዚህ ካርበን ቱ ካርበን ደብል ቦንዱ በማከል ያለው ደብል ቦንዱ ኦፕን ይሁንና ሌላ ካርበን መቀበል ይችላል። እያንዳንዱ ላይ ያለው እንደውም ላይቆም ይችላል። በጣም ፖሊመሮችን ለመቁጠር ራሱ የሚያስቸግረው ፖሊመር ፎርም ሊያደርጉ ይችላሉ። ካርበን ቱ ካርበን ደብል ቦንድ አንዱ ሲመሰረት በአንዱ ላይም ደብል ቦንድ አለ እንዳረሱ በአንዱ ላይም ደብል ቦንድ አለ። የኛው ደብል ቦንድ ሌላ ይቀበላል፣ የኛው ደብል ቦንድ ሌላ ይቀበላል። ሶ
በጣም ላርጅ የሆነ ፖሊመሮችን ፎርም የማድረግ ተንደንሲ ያላቸው። ሶ the answer should be alkenes። ስድስተኛ ጥያቄ which one of the following is a general property for alkenes? ለአልኪን ጀነራል አልኬንስ the alkanes general property ሊሆን የሚችለው የትኛው ነው? A they are highly soluble in water. B they undergo combustion to produce carbon dioxide and H2O. C they rarely undergo additional reaction with halogens. D they are typically very reactive. የራሳችሁን መልስ አስቀምጡ ወደ መልሱ። አንሰር ቢ ነው። they undergo combustion reaction መቀጣጠል ማለት ነው። so alkenes are the main component of fuels like natural gas and gasoline and diesels. alkenes ባሉቱ ናቹራል ጋዝ ላይ ናቹራል ጋዝ እና ጋዞሊን ዲዝል ላይ the main component ናቸው። በጣም main component በጣም largest portion የሚይዙት እነሱ ናቸውና እነዚህ combustion reaction ሲያካሂዱ የካርቦን ዳይኦክሳይድ እና ወተር ይፈጠራል። so combustion the most characteristic reaction ነው። in sufficient oxygen they burn completely to form carbon dioxide and water releasing large amount of heat energy. እነዚህ ኦክሲጂን ሲጨመርበት አልኬን ኦክሲጂን ሲጨመርበት combustion reaction በራሱ ያካሂድና ምን ያወጣል? ካርቦን ዳይኦክሳይድ እና ኢነርጂ ያወጣል። ከዛ as a byproduct ካርቦን ዳይኦክሳይድ እና ወተርን ፕሮዲዩስ ያደርጋል ማለት ነው። so heat energy ፕሮዲዩስ ይሆናል። then polar so they are insoluble in water in the contracts option የኦፕሽን ኤ ኮንትራክት ይሆናል ማለት ነው። ኢንሶሉብል ናቸው እነሱ በወተር ላይ ማለት ነው። ሶ ሰባተኛ ጥያቄ ጋር እንሂድና the compound C6H6 ring structure and alternating double bond is classic example of C6A benzene classic example of ring structure ያለው ማለት ነው። alternating double bond ሲንግል እና alternating double bond አለው። ሶ ሳይክሊክ ስትራክቸር በውስጥ አለው ማለት ነው። ይሄ ቤንዚን ማለት ነው። ሶ የትኛው ኤግዛምፕል ነው? ኤ አናሳይክሊክ ሃይድሮካርበን፣ ቢ ሳቹሬትድ ሃይድሮካርበን፣ ሲ አናሮማቲክ ሃይድሮካርበን፣ ዲ ሄቴሮሳይክሊክ ሃይድሮካርበን። የራሳችሁን መልስ አስቀምጡ። ሲ አናሮማቲክ ሃይድሮካርበን። ይሄ ሁላችን የምናውቀው ነገር ነው። በተለይ 12ኛ 11ኛ አካባቢ የተማርነው ነገር ነው። ሶ 9ኛ ከ9ኛ ጀምሮ በተለይ የተማርነው ነገር ነው እና ኤክስትራኔሽኖቹ ቤንዚን C6H6 is a parent compound of aromatic hydrocarbon። በየትኛው aromatic hydrocarbon ቤንዚን አይጠፋም። it's a parent structure ነው። so its structure is planar 6-membered carbon ring with alternating single and double bond። ሲንግል እና ደብል ቦንዶቹ አልተርኔት እየሆኑ ይመጣሉ አንዱን ቦታ እንትን እያለ ማለት ነው። ሶ ምን ይሆናል? ሰርክል የሚመስል ወይም ሪንግ ስትራክቸር ይፈጠራል ማለት ነው። ምክንያቱም አልተርኔቲንግ ሲንግል እና ደብል ቦንድ ስላለ ሪንግ የሚመስል ስትራክቸር ይፈጠራል። however the modern understanding describes it as having a resonance hybrid structure where the pi electron are delocalized evenly over all 6 carbon atoms giving it exceptional stability. ሶ አሳይክሊክ ሃይድሮካርበኖቹ ነን አሮማቲክ ናቸው። ካርበን ሪንግ ሳይክሎሄክሲን ቤንዚን ኢስ ኖት እንትን አሳይክሊኮቹ እንትን ካርበን ሪንግ አላቸው ግን ነን አሮማቲክ ናቸው። ቤንዚን በዛ ላይ ደግሞ አሳይክሊክ አይደለም፣ አሊሳይክሊክ አይደለም፣ ኢስ አሮማቲክ ነው። ወደ 8ኛ ጥያቄ እንሂድ። what is the main use of acetylene? acetylene C2H2 ሜን ጥቅሙ ምንድነው? A as a cooking fuel, B in the manufacture of antiseptics, C as a solvent, D in an oxyacetylene welding and cutting metals። oxyacetylene welding እና cutting metals ላይ እንጠቀማለን ይላል። የራሳችሁን መልስ አስቀምጡ። ወደ መልሱ እንሂድ። ዲ አና ኦክሳይድ ዌልዲንግ እና ካቲንግ ሜታልስ። ይሄ በጣም የሆነ የሚቀጣጠል ነገር ምናልባት ብረት መቁረጥ አካባቢ ምናምን ብረቱ ሲቆረጥ ምናምን አካባቢ ልታዩ ትችላላችሁ። በጣም የሆነ አሴታይል የሚባል በጣም አደገኛ የሆነ ቆራጭ ነገር ነው ምናምን። ሶ ይሄ ዌልዲንግ ሜታል ላይ እንጠቀማለን። ሲምፕለስ አልኪን ነው። ሲምፕለስ አልካይን ሲምፕለስ ማለት የመጀመሪያ አልካይን ነው። the most significant industrial application in the oxyacetylene ቶርችን አይነት ነገር ፕሬስ ሲደረግ ምን ያመጣል? የኔ ኢሳት ነገር ምናምን ያመጣልና ሜታሎችና ፕላስቲኮችን ዌልድ ያደርጋል።
and when it's burned in the pure oxygen it produces an extremely hot flames over 300,000 ማለት 3000 ዲግሪ ሴልሺየስ የሚያክል ቴምፕሬቸርን እንትን ሊያመርት ይችላልና በዛ ላይ ነው ሜልት የሚያደርጉ which can melt and weld metals or within high pressure oxygen jet pass through thick steel plates ፕሌቶቹን መቅረጥ የሚችል በጣም ሜታሎች ራሱ ማቅለጥ የሚችል ሆት ቴምፕሬቸር ነው። በጣም 3000 ዲግሪ ሴልሺየስ ማለት እንግዲህ በጣም ሆት ቴምፕሬቸር ነው። በዛ ቴምፕሬቸር ተጠቅሞ ስቲሎችን ካት ማድረግ ይችላል፣ ሜታሎችን ደግሞ መልት እና ወልድ ማድረግ ይችላል ማለት ነው። ሶ the correct answer is D። ዘጠነኛው which hydrocarbon series is said to be unsaturated which carbon seriesዎቹ የትኛው ነው unsaturated ሊሆን የሚችለው? A only alkanes, B only alkenes and alkynes, C only aromatic hydrocarbon, D both alkanes and cycloalkane። የራሳችሁን መልስ አስቀምጡ ወደ መልስ። B only alkanes and alkynes። The term unsaturated in organic chemistry specifically refers to compound containing carbon to carbon double bond or triple bond which means they have fewer hydrogen atoms and pair carbon than corresponding alkenes። ለምሳሌ corresponding alkene ማለት ሁለት ማለት ሶስት ለምሳሌ ካርበን የሚይዝ አልኬን እና ሶስት ካርበን የሚይዝ ደግሞ አልኪን እና አልካይን ተመሳሳይ አይመጡም። ሶ እንዴት ነው የሚሉት? የኦክሲጅን መጠን እየቀነሰ ነው የሚመጣው እነሱ ጋር። ከአልኬን ጋር 20+2 ነው፣ እዚህኛው ጋር 20+20 እና 20-2 ምናምን ነገር ነው። ሶ የኦክሲጅን መጠን እየቀነሰ በካርበን ዙሪያ ያለው ኦክሲጅን መጠን እያነሰ ይመጣል ማለት ነው። ከዛ የተነሳ ነው ኦክሲጅን አንሳቹሬት ሊባል ይቻለው ማለት ነው። አስረኛ ዳይፋክ ኔም for straight chain hydrocarbon with 4 carbon and triple bond at the first carbon is አይፓክ ኔም ነው የጠየቀው። straight chain ነው hydrocarbon with 4 carbon ነው። triple bond at the first carbon is አራት ካርበን ነው የሚይዘው ግን triple bond at the first carbon ነው ያለው። ሶ A ቡቲን፣ B 1 ቡታይን፣ C ቡቴን፣ D 2 ቡታይን። የመጀመሪያው መልሳችሁን አስቀምጡ። አንሰር ቢ ነው፣ 1 ቡታይን ነው ቅድም ባልኩት መሰረት ማለት ነው። ሶ የፋንክሽናል ግሩፕ ፖዚሽኖቹ መጀመሪያ እናስቀምጣለን፣ ከዛ የካርበን ነሞቹ ነው። the root name for carbon ቡት ነው የሚይዘው። the suffix for triple bond is wine ምክንያቱም አልካይን ስለሆነ ማለት ነው። so by the lowest possible number it is triple bond is between the first and second carbon is named 1 ቡታይን or but 1 wine ነው። ሶ የዛሬው ጥያቄ ይህንን ምስል ነበር። በሌላ ቀን በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ይሄን ዩቲዩብ ቻናል ሰብስክራይብ ማድረግ ቤተሰብ መሆን እንዳይረሳ። ምክንያቱም ዛሬ የአንድ ዩኒቨርሲቲ ጥያቄን የሰራ ነው እንጂ የሌላ ዩኒቨርሲቲ ጥያቄ አልሰራንም። በጣም ብዙ ጥያቄዎች አሉ። ሶ ይሄ ለእናንተ ይጠቅማል ብዬ አስባለሁ። ምክንያቱም የሆነ ኮምፓክት አድርጎ የሚያመጡበት እንትን ስላለ ማለት ነው። ሶ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።